አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የፈርኒቸር ቤተሰቦች እነሆ እንግዲህ ዛሬም እንደተለመደው እነዚህን ጽድት ፍክት ያሉ እቃዎች ይዤላችሁ ቀርቤያለሁ። እንግዲህ እንደምትመለከቱት ዛሬ ይዤላችሁ የመጣሁት እቃ በጣም ብዙ እቃ ነው። እንደምትመለከቱት አልጋ አለ። እዚህ ጋር ሜትር ከ50 አልጋ አለኝ ከሁለት ኮሜዲኖ ጋር። እዛ ጋር ደግሞ ጫማ ማስቀመጫ አለች። በጣም የምታምር ጫማ ማስቀመጫ ነው እንደምትመለከቱት በቡኒ ከለር የተቀባች ከለሩ ቡኒ ነው የተቀባው በነገራችን ላይ በጣም የሚያምረው። እዛ ጋር ደግሞ ኪችን አለኝ። ኪችን አለ አራት ተከፋሽ እንደምትመለከቱት። እዚህ ጋር ቲቪ ስታንድ አለ። እዚህ ጋር ደግሞ ሶፋ አለ። የምትመለከቱት በጣም የሚያምር ሶፋ ነው። እዚህ ጋር ጠረጴዛው አለ እና ሁሉንም ቪዲዮ ሁሉንም እቃዎች አንዳንድ አድርጌ ዝርዝር አድርጌ እነግራችኋለሁ። ምን ያክል በር እንዳላችሁ ምናምን በደንብ አድርጌ እነግራችኋለሁ አሳያችኋለሁ ማለት ነው። እና ይሄን ይመስላል እንግዲህ ጫማ ማስቀመጫ ያው እንደምትመለከቱት እነዚህ መክፈያዎች ያለናት ወደ 6 መክፈያ ነው ያላት እንደምትመለከቱት። በጣም ብዙ ጫማ ማስቀመጥ ይችላል። ትልቅ ጫማም ቢሆን ማስቀመጥ ይችላል። ለምን ሰፋ ሰፋ አድርገን የሰራነው እንደምትመለከቱት ትልልቅ ጫማ ራሱ ለማስቀመጥ እንዲመች ማለት ነው። እንደዛ አድርገን ነው የሰራናት እና እቺን ትመስላለች ጫማ ማስቀመጫዋ። ከዛ ደግሞ እዚህ ጋር አልጋ አለ ሜትር ከ50። እሱ ደግሞ እንደዚህ ኮሜዲኖዎች አሉት። ኮሜዲኖቹ እንደምትመለከቱት ጸዳ ጸዳ ያለ 3 መሳቢያ አለው እና ይሄ ቡኒ በወርቃማ የተቀባ ነው እንደምትመለከቱት። የአንጸባራቂው ወርቃማ ነው። ቡኒው ደግሞ ዋናው ከለር። ከዛ ደግሞ እዚህ ጋር ሌዘር እንደምትመለከቱት ይሄ ራሱ ኦሪጂናል ሌዘር የሚባለው ነው የምንጠቀመው የማይላላጥ ማለት ነው። ጠንካራው ሌዘር ነው እሱ ነው የተጠቀምነው። በጣም ነው ያሳመረው እንግዲህ እንደምትመለከቱት እና ይሄን ይመስላል። ከነ ብረቱ ከነ ቹፑዱ ነው በነገራችን ላይ ተያዘው። ይሄ ብረትና ቹፑዱ ውስጥ ስለሆነ ነው ያው እዚህ ስላላወጣነው ነው። እና እዚህ ጋር ኮሜዲኖ አለችው ያቺው እንደ ቅድሙ ተመሳሳይ ኮሜዲኖ ናት እንደምታዩት። ምናችን ፏ ያለች ናት። ኦኬ ሲቀጥል ደግሞ እንግዲህ ወደዚህ ወስዳችኋለሁ። አስታሲካ ላይ የተቀባ ኪችን አለኝ እንደምትመለከቱት። በጣም የሚያምር ኪችን ነው። በአራት ተከፋች ነው የተሰራው። በጣም ነው የሚያምረው እንደምትመለከቱት ማለት ነው። ኪችኑም እንደምትመለከቱት ሁለት መሳቢያዎች ከስር አለው። ሰፋ ሰፋ ያሉ ናቸው። በር አለው እዚህ 4 በር እዚች ጋር ትደረጋለች። እንደምትመለከቱት በጣም ሰፊ ነው እና ይሄን ይመስላል። እዚች ጋር እንደዚህ አላት። ጀት እነዚህ ፈረስ አላት መሸንጎሪያ ማለት ነው። እና ይሄን ይመስላል። እዚህ ጋር እና ይሄን ይመስላል። ኪችኖችን ይመስላል። እዚህ ጋር አላት እንደዚህ መደርደሪያ። ከዛ ቲቪ ስታንድ አሳያችኋለሁ። በጣም የሚያምር ቲቪ ስታንድ ነው። እስከ 49 ኢንች ማዝ የሚችል ቲቪ ስታንድ ነው። ይሄ ትልቅ ቲቪ ስታንድ ነው እንደምትመለከቱት። ቲቪውን እዚህ ማስቀመጥም ይቻላል፣ እዚህ ላይ ማሰርም ይቻላል ቲቪውን ማለት ነው። ይሄ ኤምዲኤፍ ነው፣ ወፍራሙ ነው። ይሄ ነቅነቅ አይልም ማለት ነው። ተሸክሞ መቆም ይችላል። ከዛ በኋላ እነዚህ በሮች አሉት፣ 2 በሮች እና እዚህ ጋር ቻት መሳቢያ አለች እዛን መካከል። እነዚህ ጂፓስ ምናምን ማስቀመጫ ናቸው። እዚህ ጋር ደግሞ እንግዲህ ሪሞትም እንትንም ሪሲቨርም ይቀመጣል። እቺ ደግሞ አበባ ምናምን ማስቀመጫ ናት እንግዲህ እንደምትመለከቱት። እና ይሄን ይመስላል ቲቪ ስታንዱ። በጣም ነው የሚያምረው። ይሄን የመሳሰለ እቃ ማለት ሲፈልጉ ወደ የሱፍ ፈርኒቸር ጎራ በሉ ብያልኳችሁ። እና ይሄ ደግሞ እዚህ ጋር ሶፋውን ላሳያችሁ። ከነ ጠረጴዛው ነው ሶፋ የተሰራው። እነዚህ ቢቢዎቹ አሉት 8 ቢቢዎች አብሮታለው። ሶፋው የ8 ሰው የሚያስቀምጥ ሶፋ ነው እና በጣም ጠንካራ ነው። በአሪፍ እና አለ በሚባል እንትን የተሰራው ስፖንጅ ነው የተሰራው። በጣም ጠንካራ ነው እና በጣም ፏ ያለ ነው ማለት ነው እንደምትመለከቱት። ከዛ እዚች ጋር ደግሞ አብሮት አለች እንትን ጠረጴዛ ማለት ነው። የሶፋ ጠረጴዛ አለች እና በጣም ፏ ያለች ናት። ማች ነው የተሰራው። በጣም የሚያምረው እንግዲህ እንደምትመለከቱት
እና ይሄን ይመስላል። ከስርም ዲዛይኑ ነው ይሄ ከስር የተሰፋው። ይሄ ዲዛይኖቹ ናቸው እነዚህ በዚህ ዲዛይን የተሰራው ያው በታዘዘው ነው የተሰራው ማለት ነው። ይሄ ሶፋ በነገራችን ላይ እዚህ መካከልም መግባት ይችላልና ሂል መሆን ይችላል ማለት ነው። ወደዛ ሰፊ ከሆነ ቤት ማስፋትም ወደዚህ ይቻላል። ተንቀሳቃሽ ነው ማለት ነው። ይሄ ሁሉም ተንቀሳቃሽ ነው እና ይሄን ይመስላል። ጥንካሬው ደግሞ እንግዲህ ይሄ ከስር ያለው ራሱ ላሳያችሁ አንስቼ ይሄ ማለት ነው። ይሄ የተሰራው በጠንካራ እንጨት ነው እንደምትመለከቱት በጣም ጠንካራ ነው ይሄ ማለት ነው። ምንም አያስብም እንዲህ መዝረብ ሁሉ ይቻላል ማለት ነው። እዚህ ይሰበራል ብሎ ማሰብ የለም። ፏ አድርገን የሰራ ነው እና ይሄን ይመስላል ለዛሬ ይዤላችሁ የመጣሁት እቃዎች እነዚህን ይመስላሉ። እና ሰብስክራይበሮቼ ላይክ ያደረጋችሁ ሼር ያደረጋችሁ አበረታቱን። እና ደግሞ አዲስ ዩቲዩብን አዲስ የምትመለከቱ ከሆናችሁ ደግሞ እናንተ ደግሞ ሰብስክራይብ ያደረጋችሁ አብሮነታችሁን አሳዩናለሁ። ያው በቀጣይ ቪዲዮም እንደዚሁ እንገናኛለን ኢንሻአላህ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።